እስኪ አሁን ደግሞ ስለ ጃይንት ትሪዎች ነበሩ ወይ የሚለው ነገር እስቲ አንዳንድ ነገር እንነጋገርበት። እንግዲህ ይሄንን ጃይንት ትሪ የምታውቁት ብዙዎቻችሁ አቫታር የሚለውን ፊልም ላይ ነው። እንግዲህ ይሄ ጃይንት ትሪ ብዙ ጎልቶ የመጣው ማለት ነው። ነገር ግን እነዚህ ይሄ አቫታር ላይ ያለው የጃይንት ትሪዎች በጣም ግዙፍ የሆኑ ትሪዎች እንደ መጽሐፍ ቅዱስ ተጽፈው ነው ያሉት፣ እንደ መጽሐፈ ሄኖክ ላይ ተጽፈው ነው ያሉት። የተለያዩ የሀገራት ሜቶሎጂ ላይ ደግሞ የግሪኮች የሮማኖች ምናምን እነዚህ ሜቶች ተጽፈው ነው ያሉት ማለት ነው። እና ጀስት በአንድ ወገን ወይም ደግሞ የሆነ ወገን ብቻ ጠቅሶት ቢሆን ኑሮ እነዚህን ጃይንት ትሪዎችን የሆነ ውሸት ነው ሊያስብል ይችላል፣ ሊያጠራጥር ይችላል። ግን በዓለም ደረጃ በእንደዚህ አይነት ተመሳሳይ ነገር ሲናገሩ ይሄ ትንሽ አሳማኝ የሆነ ነገር ይመጣል ማለት ነው። እና አሁን መጽሐፍ ቅዱስ ላይ አይ ቲንክ ዳንኤል ላይ ምናምን ነገር መሰለኝ ይሄ እንትኑን እንዲቆርጠው ይናገራል። ይሄ ትልቁን ዛፍ ሂደ ቁረጠው ምናምን ነገር ብሎ የሚናገርበት ፓርት አለ። እንደዚህ መጽሐፍ ሄኖክ ላይ እነዚህ እዚህ ቦታ የምታያቸው እያንዳንዱ ጃይንት ትሪዎች የተቆረጡ ኤግዛክትሊ አሁን ላይ ያሉ የተቆረጡ ትሪዎችን ነው ይመስሉት። ይሄ በቃ ፕሌን ሳይት ላይ ተቀምጠው ያሉ የማይካዱ ነገሮች ናቸው ማለት ነው። እና እናንተስ ስለ እንደዚህ አይነት ነገር ምን ትላላችሁ? እስቲ ሐሳባችሁን በኮሜንት አስቀምጡ።